ነበረ ኢየሱስ። ተመልከተው ወይን ጠጅ እንደሆነ ተመልከተው። ቀጥሎ የሚለው ዘጋ ያው that eating bread አለ ዳቦ እየበላ and drinking wine አስካሪ መጠጥ እየጠጣ አለ። ስለዚህ በእናንተ እንኳን ኢየሱስ አስካሪ መጠጥ ጠጣ። በእስልምና ግን እንደዚህ በለገ ጭራሽ ነው የለም። ኢቭን ኢየሱስ የመጀመሪያ ተአምሩ ምንድን ነበረ? አስካሪ መጠጥ መስራት ነበረ። ግን በእስልምና እንደዚህ ይባል ነገር ጭራሽ ነው የለም። ስለዚህ ምን እንላለን ሙስሊሞች? መጀመሪያ ትክክለኛ መጽሐፍ ነበር። ያንን ትክክለኛ መጽሐፍ በርዛችሁ ነቢያት ተሳድባችኋል ብለን እናገራለን። አሁን ግልጽ ይሆናል ይመስለኛል። አንድ ድላለ ካልገባ እሺ ሌላ ሁለተኛ ጥያቄ ልጠይቅ። ጀመርኩትን ጠይቅ ይቻላል። ነብዩ መሐመድ እንግዲህ የመጀመሪያው ሙስሊም ናቸው ተብሎ ይታመናል። እሳቸውም ተናግረዋል። አይደሉም። የመጀመሪያው ሙስሊም ሱረቱል አንዓም 6:163 ላይ እኔም የመጀመሪያው ሙስሊም ነኝ ብለው ራሳቸው ተናግረዋል። ግን ማለት እዛ ቁርአን ላይ ሙሳ ደግሞ ምን አለ? እኔ የሙስሊሞች መጀመሪያ ነኝ አለ ሙሳ። ስለዚህ ሙሳ ወይስ ነብዩ? የትኛው የመጀመሪያ ሙስሊም? እንግዲህ በእስልምና ነብዩ መሐመድ ናቸው ቁርአንን እንደተቀበሉ። እንደዛ ከሆነ ምሳሌ ነው ሱረቱል አዕራፍ እንደዚህ ይላል። ሱረቱል አዕራፍ ቁርአን ላይ ሙሳ እንደዚህ አለ፣ ወደ አንተ ተመለስኩኝ እኔም በወቅቱ የምእመናን መጀመሪያ ነኝ አለ። በወቅቱ የሚለው ማብራሪያ ነው። ምን አለ? እኔ የምእመናን መጀመሪያ የሙስሊሞች መጀመሪያ ነኝ አለ። ስለዚህ ሙሳ ወይስ ነብዩ? የትኛው የመጀመሪያ ነብይ ሙስሊም? በወቅቱ ይላል እሱ ጋር የለም። አረበኛው ላይ ይሄ ማብራሪያ ነው። እሺ እንዲገባህ ነው። በቅንፍ ያስገቡት የለም። አረበኛው ወአና አወሉ ሙስሊሚን የሚለው ሙእሚን። እሺ ማለት እኔ አሁን የተመሳሰለብኝ ነገር አለ ማለት ቁርአንና መጽሐፍ ቅዱስ አንድ ነው ለማለት ፈልጌ አይደለም። አንተ ያልተረዳኸው ነገር በተወሰነ መልስልህ። አንዴ እቺን መልስልህ ትቀጥላለህ። እቺን መልስልህ። እሺ አንዴ አንተ ያመጣኸው አንቀጽ ይሄን ነው። ሻክሶ እንዲገባህ ብዬ ነው ያመጣኸው አንቀጽ ይሄን ነው። ምን ይላል? ጌታዬ ወደ ቀጥተኛ መንገድ ትክክለኛ ሃይማኖት ወደ እውነት አዘንባይ ሲሆን የአብርሃምን መንገድ መራኝ። ስግደቴ፣ መገዛቴ፣ ህይወቴ፣ ሞቴ ለአላህ ነው። ለእርሱ ተጋሪ ያለውም በዚህም ታዘዝኩኝ። እኔም የሙስሊሞች መጀመሪያ ነኝ። የሙስሊሞች መጀመሪያ ነብዩ የሙስሊሞች መጀመሪያ አይደሉም። ለምን ከዛው ራሱ መልስ ተመልከት። የአብርሃምን መንገድ መራኝ ይላል። ነብዩ የአብርሃምን መንገድ ነው የሚከተሉት እንጂ አዲስ መንገድ አላመጡም። የአብርሃም መንገድ ምንድነው? የአብርሃም መንገድ